ስህተት አልሰራንም፣ ግን በሆነ ምክንያት ተሸነፍን። እነዚህ በ2013 የኖኪያ ዋና ስራ አስኪያጅ አይኑ በእንባ ተሞልቶ የተናገራቸው ቃላት ናቸው። ነገር ግን እውነቱ ሌላ ነበር። ስህተት ሰርተው ነበር። ትልቁ ስህተታቸው ደግሞ አለመለወጥ ነበር። ከወረቀት ፋብሪካ ተነስቶ ዓለምን እስከ መቆጣጠር ከዚያም ወደ መረሳት የወረደው የኖኪያ እውነተኛ ታሪክ። ዛሬ ለምን እንደተሸነፉ ሚስጥሩን እናወጣለን። በዚህ ዓለም ላይ የማይሰበር ነገር አለ ብለው ያምናሉ? በቴክኖሎጂው ዓለም ግን መልሱ የለም ነው። በ90ዎቹና በ2000 መጀመሪያ አካባቢ የዓለምን ኢኮኖሚ የሚያንቀሳቅስ አንድ ግዙፍ ተቋም ነበር። ይህ በፊንላንድ በረዷማ ምድር ላይ የተመሰረተ ድርጅት በአንድ ወቅት የዓለምን የስልክ ገበያ 40% ብቻውን ተቆጣጥሮት ነበር። የፊንላንድ ኩራት፣ የኢኮኖሚው አከርካሪ እና የዲጂታል አብዮቱ መሪ ነበር። ነገር ግን ዛሬ ያ ግዙፍ መንግስት የታሪክ ማህደር ሆኗል። ዛሬ የምናየው ስለ ስልክ ብቻ አይደለም። ዛሬ የምናየው አንድ ግዙፍ ንጉስ በገዛ እብሪቱ በውስጥ ሽኩቻና በለውጥ ፍርሃት እንዴት እንደፈራረሰ ነው። ይህ የኖኪያ መቃብር ነው። የኖኪያ ታሪክ የጀመረው በወረቀት ፋብሪካ ነበር። አዎ፣ በወረቀት ፋብሪካ። በ1865 የጀመረው ይህ ድርጅት ጎማና ኬብል ሲሰራ ቆይቶ በመጨረሻ ወደ ሞባይል ቴክኖሎጂ ገባ። በ1992 ላይ ኖኪያ 1011 የተባለውን የመጀመሪያውን ዲጂታል ስልክ አወጣ። ከዚያ በኋላ ግን ኖኪያን ማንም ሊያስቆመው አልቻለም። እንደ ኖኪያ 2110 ያሉ ስልኮች የዓለምን ቀልብ ሳቡ። ታዋቂው የኖኪያ ድምፅ በቀን ውስጥ በዓለም ዙሪያ 1.8 ቢሊዮን ጊዜ ይደመጥ ነበር። በየሰከንዱ 20,000 ሰዎች በኖኪያ ስልክ ይደውላሉ። ኖኪያ ስልክ ብቻ አልነበረም፣ ኖኪያ ግንኙነት ነበር። ኮኔክቲንግ ፒፕል። ግን ጥያቄው እዚህ ጋር ነው። እንዲህ ያለ ግዙፍ ኃይል፣ እንዲህ ያለ የገንዘብ ክምችትና የባለሙያ ሰራዊት ያለው ድርጅት እንዴት በ5 ዓመት ውስጥ አመድ ሊሆን ቻለ? በ2007 ዓለም ተለወጠች። ሳን ፍራንሲስኮ ውስጥ ስቲቭ ጆብስ መድረክ ላይ ወጥቶ አንድ ጥቁርና አንጸባራቂ ድንጋይ የመሰለ ነገር አሳየ። በዚያን ሰዓት ፊንላንድ ውስጥ የነበሩ የኖኪያ መሪዎች ምን እያደረጉ ነበር? ይስቁ ነበር። ይህ መጫወቻ ነው አሉ። ቁልፍ የለውም፣ ባትሪው አይቆይም፣ በዛ ላይ ደግሞ በጣም ውድ ነው ብለው አጣጣሉት። እውነታው ግን ኖኪያ ተሸነፈው በአይፎን ሳይሆን በራሱ ኩራት ነው። ኖኪያ በወቅቱ የነበረው ሲምፒያን የተባለ ሶፍትዌር እጅግ የተወሳሰበና አሮጌ ነበር። አዲስ መተግበሪያ ለመጫን ቢያንስ ወራት የሚፈጅ ነበር። አፕል ግን ዓለምን ወደ አፕሊኬሽን ቀየራት፣ ወደ ንክኪ። ኖኪያ ግን እኛ እናውቅልሃለን በሚል እብሪት ተይዞ ነበር። የደንበኛውን ፍላጎት ከመስማት ይልቅ የድሮ ዝናውን እያስታወሰ ተኝቶ ነበር። ንጉስ ራቁቱን መሆኑን ሁሉም ያውቃል። ንጉስ ግን መስማት አልፈለገም። የኖኪያ ውድቀት በቴክኒክ ብቻ አልነበረም። ውድቀቱ በቢሮዎች ውስጥ የነበረው የፍርሃት ባህል ካልቸር ኦፍ ፊር የመጣ ነው። በኖኪያ ውስጥ የነበሩ መካከለኛ አመራሮች መጥፎ ዜናን ለበላይ አለቆቻቸው መናገር ይፈሩ ነበር። አይፎን እየገደለን ነው፣ ከገበያ እያስወጣን ነው ብሎ መናገር እንደ ክደት ይቆጠር ነበር። መሐንዲሶቹ ችግሩን ቢያውቁትም የአመራር ክፍሉ ግን ሁሉ ነገር ሰላም ነው የሚል ሪፖርት ብቻ ነበር የሚፈልገው። አንድን ድርጅት የሚገለው ጠንካራ ተቀናቃኝ አይደለም፣ እውነቱን መጋፈጥ አለመቻል እንጂ። ኖኪያ አዳዲስ ሀሳቦችን ወደ ጎን ገፋ። መሐንዲሶቹ ተች ስክሪን ስልኮችን ገና በ2000 መጀመሪያ ሰርተው ነበር። ነገር ግን አመራሮቹ ይህ ይሰበራል፣ ለኛ አይሆንም ብለው አጣጣሉት። አሁን ኖኪያ ከረፈደ በኋላ ነቃ። ኖኪያ በ2011 ለመዳን ሲል የመጨረሻ ሙከራ አደረገ። ማይክሮሶፍትን ተጠጋ። ነገር ግን ይህ ሁለት መስጠም የጀመሩ ሰዎች ለመዳን እርስ በርስ እንደመያያዝ ነበር። በ2013 ኖኪያ የስልክ ዘርፉን ለማይክሮሶፍት በ7 ቢሊዮን ዶላር ሽጦ ከሜዳው ወጣ። በዚያን ዕለት የኖኪያ ዋና ስራ አስኪያጅ ስቴቨን ኤሎፕ አይኖቹ በእንባ ተሞልተው የተናገሩት ንግግር የትውልድ መማሪያ ሆኖ ይኖራል። እኛ ምንም ስህተት አልሰራንም፣ ግን በሆነ ምክንያት ተሸነፍን። ኤሎፕ ተሳስተው ነበር፣ ስህተት ሰርተው ነበር። ትልቁ ስህተታቸው ደግሞ አለመለወጥ ወይም ለውጥን መፍራት ነበር። የኖኪያ ታሪክ የሚያስተምረን አንድ ትልቅ ሐቅ አለ። ትናንት የገነባኸው ግዙፍ ግንብ ዛሬ ላለው አውሎ ነፋስ ጋሻ ሊሆንህ አይችልም። ዓለም ስትለወጥ አብረህ ካልተለወጥክ ዝናህ መቃብር ይሆናል። ኖኪያ ዛሬም አለ፣ ግን ስልክ አይሰራም። የኖኪያ ስልኮች ዛሬ በትዝታ ሳጥን ውስጥ
ተቀብረዋል። የኛ ጥያቄ ግን በእርስዎ ሕይወት ወይም ንግድ ውስጥ የእርስዎን ኖኪያ መቼ ነው የሚቀይሩት?